I'm good ስንል ምን ማለታችን ነው? ጥሩ ነኝ እያላችሁ ነው አይደለ? በጣም ጥሩ። ነገር ግን ሬስቶራንት ሄዳችሁ ወይም ምግብ ቀርቦላችሁ በቃኝ ይለፈኝ ማለት ስትፈልጉ አሁንም I'm good ትላላችሁ። ልክ ሲመጣላችሁ I'm good ካላችሁ ይለፈኝ ጠግብ ያለው እያላችሁ ነው ማለት ነው። I'm good እዚህ ጋር አንድ ነገር ልጨምርላችሁ። I'm good at ስትጨምሩባት ምን እያላችሁ ነው መሰላችሁ? በአንድ ጉዳይ ላይ በአንድ ሐሳብ ላይ ጎበዝ እንደሆናችሁ እየገለጻችሁ ነው። ለምሳሌ I'm good at explaining things ካላችሁ ነገሮችን የማብራራት ክህሎት አለኝ ችሎታ አለኝ እያላችሁ ነው። ሌላኛው I'm good at fixing problems ችግሮችን የመፍታት ክህሎት አለኝ እያላችሁ ነው። እዚህ ጋር ካስተዋላችሁ I'm good at ካልን በኋላ የመጣው ግስ ምን ተጠቀምንበት? ing ተጠቀምንበት። explaining fixing I'm good at fixing things የዚሁ ተቃራኒ ምናልባት ችሎታ ከሌላችሁ በዛ ጉዳይ ላይ ምን ትላላችሁ? I'm bad at ትላላችሁ ማለት ነው። I'm bad at fixing problems ችግሮችን የመፍታት ክህሎት የለኝም እያላችሁ ነው ማለት ነው። ወይም ደግሞ ጎበዝ አይደለሁም እያላችሁ ነው። የቤት ስራችሁ ጎበዝ የሆናችሁበት ነገር በኮሜንት ላይ ጻፉልኝ። ሰላማችሁ ይብዛልኝ።